ሰብስክራይብ አድርገናቸው እንቆያለን። ስለ ሱናና ስለ ተውሂድ የሚያወሩ ሚዲያዎች ላይ ሲሆን ስክሮል በማድረግ ስክሪናችንን በማንሸራተት እንቀይራለን። ገይሪ ሌላ ወሬ ውስጥ እስከሚገቡ ድረስ እነሱ ጋር አብራችኋቸው አትቀመጡ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على النبي الأمين وعلى آله وصحبه أجمعين إن شاء الله ود ተከታታዮች السلام عليكم ورحمة الله وبركاته አንዳንድ ነገሮች ለመናገር ያክል ነው የመጣሁት። ይህም ዛሬ የምናስተላልፈው ሰዎች የተለያዩ ሚዲያዎች ላይ መቀመጣቸው ያለውን አደጋ እና በተለይ ደግሞ እነዚህ ሚዲያዎች የአላህ ስም እየተነሳ እንደ ቀልድ እንደ ፌዝ የሚወራባቸውና በመልእክተኛው ክብር ላይ በአላህ ክብር ላይ የሚተላለፉ ሰዎች ሚዲያዎች ላይ ቁጭ ብሎ መመልከት፣ እንደዚሁ ደግሞ የተውሂድ እና የሱና የሚነገርባቸው ሚዲያዎች ደግሞ ስክሪናችንን ስክሮል በማንሸራተት ከመውጣት ያለውን አደጋ ለማየት እንሞክራለን። አላህ ስብሓነሁ ወተዓላ ወቀድ ነዘለ ዐለይኩም ፊል ኪታቢ አን ኢዛ ሰሚዕቱም አያት ላህ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዐሁም ሐታ የኹዱ ፊ ሐዲሲን ገይሪሂ ይላል። አላህ በእርግጥ ነዘለ ዐለይኩም ፊል ኪታብ በእናንተ ላይ በመጽሐፉ በቁርአን ውስጥ አውርዷል። ምን አን ኢዛ ሰሚዕቱም አያት ላሂ የአላህ ስብሓነሁ ወተዓላ አያዎች የቁርአን አንቀጾች በሰማችሁ ጊዜ ዩክፈሩ ቢሃ በእነሱ የሚካድባት ሆኖ ዩስተህዘኡ ቢሃ የሚፌዝባት የሚሳለቅባት ሆኖ በሰማችሁ ጊዜ ፈላ ተቅዑዱ መዐሁም ከነሱ ጋር አብራችሁ አትቀመጡ ይላል። ሐታ የኹዱ ፊሐዲሲን ገይሪ ሌላ ወሬ ውስጥ እስከሚገቡ ድረስ ሌላ ንግግራቸውን እስከሚቀይሩ ድረስ የአላህ ስብሓነሁ ወተዓላ አያቶች የሚፌዝባቸው የሚሳለቅባቸው የሚካድባቸው በሆነበት ቦታ ላይ አትቀመጡ። እንደዚህ ካደረጋችሁ ኢነኩም ኢዘን ሚስሉሁም ይላል። ይሄኔ እናንተም የነሱ አምሳያ ትሆናላችሁ። የአላህ አንቀጾች አያዎች እየተካደባቸው የአላህ አያዎች እየተፌዘባቸው እነሱ ጋር ከተቀመጣችሁ ይህ ማለት ምንድነው? እንግዲህ መቀመጥ የሚባለው ነገር ከነሱ ጋር በተለያየ ሁኔታ ሊፈጠር ይችላል። በተለይ በዚህ ጊዜ የአላህ ስብሓነሁ ወተዓላ አንቀጾች የሚፌዝ የሚላቅባቸው ሚዲያዎች ላይ ሰብስክራይብ ብሎ እነሱ ውስጥ መቀመጥ ይሄ ትልቅ ወንጀል ነው የሚሆነው። እነሱንም በወንጀል ላይ መተባበር ነው የሚሆነው። አላህ ስብሓነሁ ወተዓላ ደግሞ በወንጀል አትተባበሩ ብሏል። እንደሚታወቀው የሙስሊሙ ኡማ ነገር ያው በጣም የሚያሳዝን ደረጃ ላይ የሆነበት ሁኔታ አለ። ቁርአን፣ ሐዲስ የሚሰበክባቸው የሚወራባቸው ሚዲያዎች ላይ የመቀመጥ አቅሙ የለውም። ቶሎ አንሸራቶ ይወጣል። የሚፌዝ የሚሳለቁባቸው በድን ላይ የሚያፌዙ የሚሳለቁ ሰዎች ላይ ግን ለወዳው ማየት ብቻ ሳይሆን ሁሉ ኖቲፊኬሽናቸው እያንዳንዱ የሚሰሩት ስራ እንዲመጣለት ሰብስክራይብ አድርጎ ይቀመጣል። ቢልሐቂቃ ወንድሞች እህቶች፣ ይሄ ትልቅ አደጋ ነው። እነሱን በወንጀል መተባበር ነው የሚሆነው ማለት ነው። በወንጀል መተባበር ነው የሚሆነው። ስለዚህ ምንድነው ባህሪያችን መሆን ያለብን? ሱና የሚሰበክባቸው የሚነገርባቸው፣ ተውሂድ የሚነገርባቸው፣ ሽርክ የሚወገዝባቸው፣ ቢድዓ የሚወገዝባቸው ሚዲያዎችን ሰብስክራይብ በማድረግ መልእክታቸውን በማዳመጥ ልናበረታታቸው ይገባናል። በተቃራኒው ከዚህ ተቃራኒ በቆሙ ሚዲያዎች ላይ ደግሞ ላንቀመጥና ልንወጣ ይገባናል ማለት ነው። እንደዚሁ አላህ ስብሓነሁ ወተዓላ ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና እነዛን በእኛ አያዎች ሰምጠው የሚገቡ የሚጫወቱ ባየህ ጊዜ ፈአዕሪድ አንሁም ከነሱ አግልል፣ ዙር፣ ትታሃቸው ሂድ። ሐታ የኹዱ ፊ ሐዲሲን ገይሪ ወሬያቸውን ቀይረው በአላህ ስብሓነሁ ወተዓላ አያቶች መቀለዳቸውን እስከሚተው ድረስ። ወኢማ ዩንሲየነከ ሸይጣን ሰይጣን ቢያስረሳህ ማለት እነሱ ስለ አላህ ክህደት እያወሩ
ስለ ሱና እያፌዙ ሳታስበው ብትቆይ ይላል አላህ Subhanahu Wa Ta'ala። ሰይጣን አሳስቶ ወሬው ጥሞ ደስ ብሎ ብትቆይ ወኢማ ዩንሲየነከ ሸይጣኑ ፈላ ተቅዑድ አትቀመጥ بعد الذكرى ካስታወስክ በኋላ ነገራቸው ትክክል እንዳልሆነ ካወክ በኋላ አትቀመጥ ማዕል ቀውሚ ዛሊሚን ከበዳይ ሰዎች ጋር አትቀመጥ ካስታወስክ በኋላ። ወንድሞች እህቶች ራሳችንን ልንፈትሽ ይገባል። የትኛው ሚዲያ ላይ ነው ብዙ ሰዓታችንን የምናሳልፈው? የትኛው ሚዲያ ላይ ነው ብዙ የምንቀመጠው ብለን ራሳችንን ብንፈትሽ የብዙ ሰዓት የምናጠፋበት ምን ሆኖ ልናገኘው እንችላለን? ከሐራም ጋር የተገናኘ ስራ የሚሰሩ ሚዲያዎች ጋር ሊሆን ይችላል። ብዙ ሰዓታችንን የምናሳልፈው በዜና ስም ሊሆን ይችላል፣ በመዝናኛ ስም ሊሆን ይችላል፣ በንጽጽር በሚል ስም ሊሆን ይችላል። ሀታ የሃይማኖት ንጽጽር እንሰራለን ብለው የሚሉ የነን ሙስሊሞች ከኢስላም ውጭ ያሉ ሰዎች ሚዲያ ላይ ሰብስክራይብ አድርገን ልንቀመጥ አይገባም። ሰብስክራይብ አድርገን የሚሉትን ሰምተን ከዛ እኛ መልስ እንሰጣለን ምን በሚሉ ምክንያቶች ልንቀመጥ አይገባም። በእርግጥ ለነሱ መልስ የሚሰጡ የተወሰኑ ሰዎች ሊኖሩ ይገባል፣ ብዥታውን ከኡማው ላይ የሚገልጹ። ግን የራሳችንን ሳንማር ለሌላ መልስ እንሰጣለን ብንል ምናበላሸው እንጂ ምናሳምረው አይኖርም። መጀመሪያ ቢልሐቂቃ ለነሱ መልስ ለመስጠት ብሎ ራሱ የነሱን ማዳመጥ ያለበት ምን አይነት ሰው ነው ቢባል በሐዲስም በፊቅህም በተፍሲርም በአቂዳም ብቁ በነህው በሰርፍ ብቁ የሆነ ሰው መሆን አለበት። ካልሆነ በምኑ ይመልሳል? በሰማው ዳዕዋ ላይ በሰማው መልስ ሰጣለሁ ቁርአን አያቶችን እፈስራለሁ ቢል እነሱ ሚዲያዎች ላይ ተቀምጦ ሐቂቃ ኢስላምን ከማሳደብ እንደዚሁ እሱም ደግሞ በአላህ ቁርአን አያቶች ላይ ቀላጆች ከሚባለው ውስጥ ከመግባት ውጪ የምናተርፈው የለም። ኢስላማዊ ሚዲያዎችን ስለ ሱና ስለ ተውሂድ የሚነገርባቸውን ሚዲያዎች ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ልናበረታታ ይገባል። የሆነ ኃላፊነት ሊሰማን ይገባል ማለት ነው። ኢንሻአላህ በሌላ ርዕስ ደግሞ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።